ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮአችን የኛ ሰፈር ተከታታይ ድራማ ላይ በትወናው በብዙዎች ዘንድ ተወዳጅነትን ያተረፈውን ያማች በትክክለኛ ስሙ አራስ ቡሉት ባዮግራፊ እንመለከታለን። ላይክ እያደረጋችሁ ቪዲዮውን ጀምሩ። እንደ አውሮፓውያን አቆጣጠር 1990 ኦገስት 25 በኢስታንቡል ቱርኪ ነበር የተወለደው። ቤተሰቦቹ መካከለኛ ገቢ ካላችሁ የቱርክ ነዋሪዎች ውስጥ ይመደባሉ። አባቱ ቼንጊዝ ይባላል። የኤሌክትሪካል ቴክኒሻል ነበር። እናቱ ሴቤታብ ትባላለች። የቤት እመቤት ነበረች። አባቱ በካንሰር በሽታ ምክንያት ጃንዋሪ 2025 ላይ ከዚህ ዓለም በሞት ተለይቷል። አንድ ታላቅ እህትና አንድ ታላቅ ወንድም አለው። ለቤቱ ሶስተኛና የመጨረሻ ልጅ ነው። ወንድሙ ኦርቹን ይባላል። ተወዳጅ የቱርክ አክተር ነው። ከአክቲንጉ በተጨማሪም ዳይሬክተርም ነው። ወንድሙ ከተወነባቸው ሲሪሶች መካከል የተወሰኑትን ልጋብዛችሁ። እህቱ ሚዲያ ላይ በኢንተርቴይንመንት ዘርፍ ትሳተፋለች። ተወዳጇ የቱርክ አክተረስ ሚራይ ዳነር የአራስ ያጎቱ ልጅ ነች። የአባቱ የወንድም ልጅ ነች። የሚራይን ባዮግራፊ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ሚራይ ብላችሁ ጻፉልኝ። አራስ የመጀመሪያና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ እዛው ኢስታንቡል ውስጥ በሚገኘው ኢስታንቡል ቴክኒካል ዩኒቨርሲቲ በኤሮኖቲካል ኢንጂነሪንግ መማር ጀመረ። የአንደኛ ዓመት ተማሪ ያለ ነበር የኮካኮላ ማስታወቂያ ለመስራት የተወዳደረው። ዳይሬክተሮችም የአራስን ናቹራል ሉክ ስለወደዱት መረጡት። ከዚህም በኋላ የኮካኮላን ማስታወቂያ ሰራ። ከዚህም በተጨማሪ የስማርትፎን ማስታወቂያዎችንም ሰራ። በኮሜርሻል ዘርፉም ተወዳጅነትን አተረፈ። ከዚህ ሁሉ ነገር በኋላ ነበር ለኦይል ቢር ቲቪ ሲሪየስ እንዲሰራ ካስት የተደረገው። ይህንን ሲሪየስ ከሰራ በኋላ በዓለም ደረጃ ታዋቂ ሆነ። የዩኒቨርሲቲ ትምህርቱንም አቋረጠውና ወደ ትወናው ዓለም ሙሉ በሙሉ ገባ። በዚህ ሰዓት አራስ 20 ዓመቱ ነበር። ለዚህ ድራማ በየክፍሉ $2000 ይከፈለው ነበር። አጠቃላይ 120 ክፍሎች ነበሩት። ለሙሉ ስራው $240,000 ተከፍሎታል። ወደ ትወናው ዓለም ከተቀላቀለም በኋላ እነዚህን ቆንጆ ስራዎች ለህዝብ አድርሷል። ተፈጥሯዊ ዳርክ ብራውን የአይንና የፀጉር ቀለም አለው። አሁን ላይ ቁመቱ 1.82 ሜትር ሲሆን ክብደቱ 78 ኪሎ ግራም ነው። በትርፍ ጊዜው ከጓደኞችና ቤተሰቦቹ ጋር ጊዜ ማሳለፍ እንደሚያስደስተው ተናግሯል። ኔት ወርዙ 10 ሚሊዮን የአሜሪካ ዶላር ነው። የፍቅር ህይወቱን ስንመለከት በአክቲንግ ሰርክል ውስጥ የተዋወቃት ተወዳጇ የቱርክ አክትረስ ቢጂ ኦናል ጋር የፍቅር ግንኙነት ጀምረው ነበር። ወደ ፍቅር ከመግባታቸው በፊት ጓደኛሞች ነበሩ። ከጊዜ ቆይታ በኋላ ነበር ወደ ፍቅር የተቀየረው። በዚህ ጊዜ አራስ 25 ዓመቱ ነበር። ፍቅራቸው ብዙዎችን የሚያስቀና ነበር። ለ7 ዓመታት ያህልም መዝለቅ ችለው ነበር። በሚያሳዝን ሁኔታ ከዚህ ሁሉ ዓመት በኋላ ግን መጨረሻው አላማረም። ተለያይተዋል።
አሁን ላይ አራስ ስለ ፍቅር ህይወቱ ወደ ሚዲያ በይፋ ያወጣው ነገር ባይኖርም አብሮ ከተወነው ኤሉል ጋር የፍቅር ግንኙነት እንደጀመሩ እየተነገረ ነው። በሁለቱም በኩል ግን ይፋ የተደረገ ነገር የለም። አሁን ላይ አራስ አዳዲስ የሚወጡ ስራዎች ላይ እየሰራ ነው። ከዚህም በፊትም ተወዳጅ የነበሩ ስሬሶችንም ቀጣይ ሲዝን ለመስራት እንዳሰቡ ተናግሯል። ይሄ የአራስ ትክክለኛ የኢንስታግራም አካውንቱ ነው። ከዚህ በመቀጠል ኢንስታግራም ላይ የለቀቃችሁ የቅርብ ጊዜ ፎቶዎችን ጋብዛችኋለሁ። ላይክ አድርጋችሁ መውጣት እንዳይረሳ። ቸር ሰንብቱ።